ከላይፋችሁ ላይ መቀነስ ያለባችሁ እነማን እንደሆኑ ልንገራችሁ። ስፔሻሊ እግዚአብሔር ሰዎች ከሆናችሁ ዲስሆነር የሚያደርጓችሁን ሰዎች ከላይፋችሁ ላይ ቀንሷቸው። ዲስሆነር የሚያደርጓችሁን ሰዎች፣ የማያከብሯችሁን ሰዎች ከላይፋችሁ ላይ ቀንሷቸው። አሎ ፕሮፌት ሚራክል ለኝ እኔም ተናገርኩት። አዚያው አትፍሩ። ምናልባት እዚህ ኮንግሪጌሽን ካሉ ቀንሷቸው። ሚኒስትሪ ከዚህ እዚህ ርቀት አይጓዝም። ቢኮዝ ኔክስት ያንተ ልጆች ያገኙ ሰዓት ስላንተ ነው የሚያወሯቸው። አሎ ስላንተ ነው የሚያወራቸው። አበበ መጥቶ ከበደ እንደዚህ አድርጎብኛል ብሎ ከነገረ አበበን መጠየቅ ያለብህ ምን እንደሆነ ታውቃለህ? ከበደ ምን አድርጎልሃል ብለህ ጠይቀው። እሱ ነው አይነግርህም። ክብር የሚባል ነገር የማያውቁ ሰዎች ደግሞ ሁሉ ጊዜ የሉሲፈር መሳሪያ ናቸው። ለዛ ነው ሉሲፈር ሲጀምር አይታችሁት ከሆነ እንደዚህ እኮ ነው ያለው። አሁን ወደ ሰሜን ተራሮች ባር ይሄን ያክል ሪሶርስ ይኖረኛል፣ እዚህኛው ጋር እንትን ብትል ይሄን ያክል ወርቅ ይኖረኛል፣ እዚህኛው ጋር በመጣ ደግሞ ከእግዚአብሔር ከራሱ ከእግዚአብሔር እኮ ነው። በዛ ሁሉ ኤንጅሎች ላይ ሙዚሺያን አድርጎ ያከበረው እግዚአብሔር ነው። ሉሲፈር የሚያስበው እግዚአብሔር ራሱን የራስ የሆኑ መላእክቶችን ነጥቆ ስለመውረድ ነው የሚያስበው። ሆነር የሚያውቁ ግለሰቦች እንደዛ ናቸው። አንተን ሊቭ አድርገው መሄድ አይደለም የሚያስቡት፣ ካንተ ምን ቀንሰን እንሄዳለን የሚለው ነው የሚያስቡት። ሃሎ ካንተ ምን ቀንሰን እንሄዳለን የሚለው ነው ቁጭ ብለው ቋልኩት። ይሄን ባረግ ይሄንን ባረግ ከመላእክቱ ሲሶን ይዤበት ሄዳለሁ ብሎ ነው የሚያስቡት። ኃይሉን አመጣዋለሁ፣ እንደዚህ ያደርገዋለሁ፣ እንደዚህ ያደርገዋል። ለእንደዚህ አይነት ሰዎች ስፍራ ይኖራችሁ ናው። በራችሁን ዝጉ። በሕይወት ዘመኔ እኔ አንደበት ላይ አንድ የማታገኙትን ነገር ልንገራችሁ። ጠንካራም ይሁን ሰነፍ ስለየትኛውም የእግዚአብሔር ሰው አንደበቴን ከፍቼ አልናገርም። ጎበዝም ይሁን ሰነፍ ያ የእግዚአብሔር ሰው ዲሉ ከእግዚአብሔር ጋር ነው። እኔ አልቀባሁትም። እኔ ምንም ያደረኩት ነገር የለም። ያንን እግዚአብሔር ሰው ዘይት አላፈሰስኩበትም። እኔ አላስተማርኩትም። ደህንነት እንትን አላልኩትም። ያ እግዚአብሔር ሰው ላይ አፌን አልከፍትም። ሃሎ ከኔ ጋር ናችሁ? ከኔ ጋር ናችሁ? የእግዚአብሔር ሰው ላይ አፌን አልከፍትም። እኛ ጄኔሬሽን ኳስ አንድ ቀን ተጫውቶ አያውቅም። ኳስ ላይ አስተያየት መስጠት ይችላል። ከኔ ጋር ናችሁ? ከስድስተኛ ክፍል ያቋረጠው ፕራይም ሚኒስተሩ ላይ አስተያየት ይሰጣል። ትምህርቱን ያቋረጠው ከስድስተኛ ክፍል። እኔ እንኳን አስተያየት ብሰጥ ያምርብኛል። ቢያንስ የሲቪል ኢንጂነሪንግ ዲግሪ አለኝ። በዚህ አጋጣሚ የነገርኳችሁ ነው። ከኔ ጋር ናችሁ? ቤተሰቡን በትክክል መምራት አልቻለም። ልጆቹ ስቲላው ድረስ ከበሉ ሁለተኛው ቀናቸው ነው ፕራይም ሚኒስተሩ ላይ አስተያየት ይሰጣል። አገር የሚመራ ሰው ላይ ሃሎ ትዳሩን ከፈታ ዘንድሮ ሁለተኛና ሶስተኛ ዓመቱ ነው። ቢኮዝ ትዳሩን እንኳን ሃንድል ማድረግ ከብዶታል። 120 ሚሊዮን የሚያስተዳድር ሰውዬ ለአንድ በቱን ለመክፈት ችግር የለበትም። ከዛ ኔክስት ሲመጣና ደግሞ አንድ ቀን ሁለት ሰዎችን ቁጭ አድርጎ ደህንነት አስተምሮ አያውቅም። ቢግ ቸርችን እየመራ ያለን ሰው ኔክስት ቁጭ ብሎ ደግሞ መሳደብና መተረብ ይጀምራል። ሁለት ሰው ደህንነት አስተምሮ አያውቅም። ሃሎ ዲስሆነር እንዴት እንደሚደረግ ያውቃሉ። እያንዳንዱን ቴክኒኮች በሙሉ ያውቃል። እንደዚህ አይነት ሰዎች እመነኝ ኢን ላይፍ ሰክሲድ አያደርጉም። መጨረሻቸው እብደትና ድህነት ነው።